የውድድሩ ዓላማ አጠገብ ያዘጋጀንልህ ልጅ ጀንጅነ ስልክ ቁጥሯን መቀበል ነው የሚሆነው። 2 ደቂቃ ነው። ኧረ አያሳስብም እንዴ። ሰላም ነውና? ሰላም እግዚአብሔር ይመስገን። ተማሪነት ሰራተኛ አታ ሂሩታ እንዴ እዚህ የቅድሚያቶችን ጅንጀና ይዘት መጣለ እንዴ? ሂሩታ ምንድነው? 2 ደቂቃ አለ፣ ስልኳን ተቀበላት። ምንድነው ደግሞ ለዚህች 2 ደቂቃ እንዴ? አንቺ ስልኩ እንዴ ሰውዬ ምን ሆነ ነው? ስልኳን ተቀበል አልከኛ እንዴ? ምን እያልክ ነው አንተ ራስህ? ወንድም ያልፋል። አንተ ሂድ፣ ቀጣዩ ዙር ላይ ነው ይሻላል። እንዴ ጭራሽ ፊት ለፊቱ ነው የምጀነጅን። ሻራን ያፍራለሁ። አረ ችግር የለውም ጀንጅነኝና ስልኬን ተቀበለኝ። ውድድሩ እንደዛ ጀንጅነኝ እንዴ አንቺ ሴት አይደለሽ? አታፍሪም? ማረልሽ ማባራን ያፍራለሁ። ማን ወንድም ትወጣለህ? እባክህ ምን እኔ ልውጣ? አልወጣም። እኔ አፍራለሁ። አልወጣም። ልውጣ እባክህ። እንዴ ምንድነው? ወንዱ ምን ሆኖ ነው? አንድ ወንድ እንጣ ከዚህ ሁሉ ወንድ ማለት አንድ ወንድ እንጣ ጀንጅኖ በስነ ስርዓት ስልክ መቀበል የሚችለው የወንዶች ጉዳይ ምን እየሰራ ነው ሰውዬው እንደዚህ የሚጮህ? ያው የኔን ቁጥር መቀበል ለቻለ ሰው 10,000 ብር ሽልማት እሰጣለሁ ብሎ አንድ ወንድ ማሸነፍ አለ። ለ10,000 ብር ነው ይሄው ለህዝብ እዚህ የተሰበሰበው? ፕሊስ እኔ 20,000 ብር ልክፈልሽና ከዚህ ኧረ እባክህ እስኪ አድርገውና አሳየና። ኧረ ምን ያሳስባል በእናትሽ። ምን ሲቢ ምን ቴሌብር ትጠቀሚያለሽ? አዎ እጠቀማለሁ። ልልክልኝ ነው እኮ በቃ ምን እንዴ ንገሪኝ፣ ስልክ ቁጥርሽ ንገሪኝ። እሺ 09 12 99 28 ቁጥሯን ተቀብያለሁ። ምን ቁጥሯን ተቀብያለሁ? አለቃ ይሄው። እንዴ አንተ አታፍርም እንዴ? እንዴው ይሄ እሷ ቁጥር ነው እንዴ? ከየት መጥተህ ነው አንተ? ማን ነው ስምህ? ያው ብዙ ሴቶች ጠብ አድርጋቸው ይሉኛል። ዋናው ስሜ ግን ቃንቄ በደዊ ነው። ቃንቄ በደዊ የ2017 ስልክ ጀንጅኖ የመቀበል ውድድር አሸናፊያችን እንኳን ደስ አላችሁ።